አላቀም መኪና እንዳትይዝ ሰው በባጃጅም እየሄደ ነው በአውቶቡስ እየሄደ ነው በእግር እየሄደ ነው ማንተ ማነህና ነው ብር ያበደረው ሰውዬ እየተሰቃየ ነው ብር የተበደረው ሰውዬ ምን ነው ጨቀጨከኝ ምን አባል አርግልህ በቃ ረጋ ብለ ደውላ እያለን ያለው በምን ልብ ነው የሰው ገንዘብ ይዘ መኪና መንነደው በምን ስሜት ወንድም ቀልቡ ተሰብሯል ነገ ሰጣለሁ የዛሬ አመት ሰጣለሁ ቼክ ሰጣለሁ ምናምን ብለን ያለ ነው የሰው እንባ ይዘ መጣ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋታል والله የሰው ላብ የሰው ገንዘብ ሳትይዝ ምትኖር ወንድሜ والله راحه ሆነ ነው አንተ ምትንቀሳቀሰው እንዳንተ ነፃ ይወጣ የለም ቁጭ ብለ ነገራት ሚስትን ለምደብቃለ እናቴ ባለቤቴ አላህ ሰጠን ከለከለን እዩ ታገልኩ አላገኘው አላህ ሰብር እንዲሰጠኝ እመኛለሁ አንቺንም ሰብር ይስጥሽ ብለ ነው እንጂ እሳት ይዘ እንዳገባ አሁንም ያስከው ካለ ጻፈው ደብተር ላይ ወንድም እንደውለ አብሽር ወንድሜ ዱአ አርግልኝ والله ይከፍላለሁ በለው አላህ ይከፍልልሃል አሁን ብዙ ሰው ለምን ነው የማይከፍለው ንያው መጀመሪያም ላለ መክፈል ነው ሲወስደው ቆይና አንዴ ብቻ ኪሴ ይግባ እንጂ አሳየዋለሁ ይላል እንዳለው አላህ ያሳካለታል ንያው አለ መክፈል ነው ተበድሮ ከወንድሙ የተበደረ ወንድሜ ይከፍላለሁ ብሎ ከተበደራሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል አትክፈል አሁን እኮ ብዙ ሰው የሚፈልገው ብሩን አይደለም በገዛ ገንዘቡን ሰድበዋለን ደውለ አብሽር ወንድሜ ዱአ አርግልኝ እስቲ ረካዓቴን ሰግደ ዱአ አርግልኝ بإذنillah ከፍላለሁ አብሽር በለው ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ አብሽር አይዞ በቃ ደስ አልከኝ